የገዘገዘው በእኛው ኃጢአት ማለት ነው ነበረች። ፊት ለፊት የምታዩት ደግሞ የሰባተኛ ቀን አድቬንቲስት ቤተክርስቲያን 05 የመጀመሪያው ቁጥር አንዱ ትልቁ ቤተክርስቲያን ነው። ያው እዛ የምታመልኩ ልጆች እንግዲህ ያሳየናችሁ ነው ማለት ነው። እነዚህ በሙሉ መኖሪያዎቹ የ05 መኖሪያ ቤቶች ናቸው። በጣም ያማምራሉ። ወደ ውስጥ መግባት አልቻልኩም እንጂ ባሳያችሁ በጣም የሚያማምሩ ናቸው። 05 መኖሪያ ሐዋሳ ገበያ ላይ ያው አንድ ቁጥር ነው የሰቀለ ነው በዋጋ ደረጃ። ይኸው ሰባተኛ ቀን አድቬንቲስት ቤተክርስቲያን ፊት ለፊት ያለው የምታዩት ነው መኖሪያዎቹ። ከዛ እንግዲህ አዲስ አበባ መጀመሪያ ቦሌ ሲባል እንደነበረው መጀመሪያ በጣም የሀብታም መኖሪያ እንደሚባለው አሁን ላይ እንግዲህ አዲስ አበባ ማን እንደሆነ እስኪ እናንተ ናችሁ ደው የምትነግሩኝ ለኔ። እና እዚህ ደግሞ እነዚህ መኖሪያ ቤቶች ናቸው። በጣም የሀብታሞች የቱጃር መኖሪያ ቤቶች ናቸው እነዚህ። እንግዲህ እንደዚህ እንኖራለን። እንደዚህ ይኖራል፣ በኮንዶሚኒየም ይኖራል። ደግሞ በዝናሽ ተፈራ ዩቲዩብ ላይ ያሳየናችሁም ደግሞ እንደዛም ይኖራል ማለት ነው። በጣም እንግዲህ የሰቀሉ ማለት ነው አሉ። በመካከለኛ አለ። እኛ ደግሞ እግዚአብሔርን አመስግነን የምንኖራለን። ደግሞ በፍጹም መኖሪያ አቃተው ይኖራል ማለት ነው በአንድ ከተማ ውስጥና የምታዩት ነው። እነዚህ መኖሪያዎች እንግዲህ አሉ። ስለዚህ ያው እያሳየናችሁ ነው። ሐዋሳ የናፈቃችሁ በዚህ እስኪ ሾፍ ሾፍ ታረጋላችሁ። የአሚቲው ቤተሰቦች አሁን ወደ አሞራ ገደል ሜዳው ጋር እየደረስን ነው አይደል? እስክንደርስ ያለው ይሄ ነው። ከዛ ደግሞ የአሞራ ገደል ውስጥ ያለው ለብቻ ገልጽላችኋለሁ። አሁን የሰፈሩ በዚህ ላይ እንጨርሳለን ማለት ነው። ሰላም ሰላም የአሚቲው ሐዋሳ ቤተሰቦች ደህና ናችሁ ወይ? እንዴት ናችሁ? አሁን ወደ አሞራ ገደል እየሄድን ነው። አሞራ ገደልን አሳያችኋለሁ። የሐዋሳ አሞራ ገደል አሁን ፒያሳ የሚባለው አካባቢ ላይ ባጃጅ ይዘናል። ወደዛ እየሄድን ነው እና ይሄ ፒያሳ አካባቢ ነው። መንገዱን እንግዲህ እየሄድኩኝ ያሳያችኋለሁ ማለት ነው። ይህ ገበያው ነው። አሁን ማለዳ ነው የመጣ ነው እና እየተመገቡ ነው የሚገኙት። እስቲ እንውጣ በቃሽ። እዛኛው ጋር ነው። ሰላም ቤተሰቦች፣ ያው ጀምረን አሁን የመጣ ነው የአሞራ ገደል አሳ ያለበት ቦታ ላይ ነን። አሳ እንደ ልብ ነው የሚገኘው እና ያው እንደምታዩት ሰላም ተመልካቾች፣ ይሄ አሁን የአሳ ፊለቶ ምናምን የፈለግነውን ገዝተን እንደፈለግን እዚህ ቤታችን ውስጥ የምናዘጋጀው ወይም ደግሞ እዚሁ መመገብ የምንችለውን ቦታ አሳያችኋለሁ። ዋናው አሳ ግብይት የሚደረግበት ቦታ ላይ ነው አሁን የመጣ ነው ማሳያችሁ። እና ይሄ ሁሉ አሳ በጥሬ ሁሉ የሚበላበት ቦታ ነው የመጣ ነው። እና እዚህ ጋር ከሀይቁ አሳ እዚህ እንትን የሚያደርጉበት ነው እያወጡ ያሉበት ቦታ ነው የመጣ ነው። እስቲ ፈቃደኛ ከሆኑ እንትን እናደርጋለን። ፈቃደኛ ከሆኑ እየጠየቅን አሳያችኋለሁኝ። ምንድን ነው የሚበሉት አባ? አሳ ነው።
ምን ይሆናል? ለሽሮ አሳውቁ